ሰላም ጤና ይስጥልኝ። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የኢትዮጵያ ምግብና መድኃኒት ባለስልጣን ትንሣኤ በዓልን ተከትለው የምግብ ምርቶችን በተመለከተ አስቸኳይ ማስጠንቀቂያ አወጣም። ማስጠንቀቂያ የተሰጣባቸው የምግብ ምርቶች ጤና ላይ የከፋ አደጋ የሚያስከትሉ ናቸው ተብሏል። ለትንሣኤ በዓል ከሚቀርቡ የምግብ ምርቶች ውስጥ የበሬ፣ የበግ፣ የዶሮ፣ የእንቁላል፣ የዘይት፣ የቅቤ፣ የማርና ሌሎች ምርቶች ለጤና የከፋ ጉዳት የማድረስ አቅም አላቸው ብሏል የምግብና መድኃኒት ባለስልጣን። በምግብና መድኃኒት ባለስልጣን በጤና ላይ ከባድ አደጋ ያስከትላሉ የተባሉት የምርት አይነቶች የትኞቹ ናቸው? ህብረተሰቡ እንዴት መርጦ በመግዛት ጤናውን መጠበቅ አለበት? ፋሲካ በዓልን ተከትሎ የዋጋ ጭማሪ አለ ወይስ የለም? በአጠቃላይ ገበያው ምን ይመስላል የሚለውን ጨምሮ በዝርዝር እንመለከታለን። ቻናሉን ሰብስክራይብ ብታደርጉ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩም። በክርስትና እምነት ተከታዮች ዘንድ በታላቅ ድምቀት ከሚከበሩ ሃይማኖታዊ ክብረ በዓላት መካከል አንዱ የሆነውን የትንሣኤ ወይም ፋሲካ በዓልን ለማክበር ከወዲሁ ዝግጅት ተጀምሯል። ከሁለት ወራት የሁዳዴ ጾም በኋላ የሚከበረው የኢየሱስ ክርስቶስ የትንሣኤ በዓል ምዕመናን እንደ ቤታቸውና እንደ አቅማቸው ለማክበር ሽር ጉድ የሚሉበት ሲሆን ከዘመድ አዝማድና ከጎረቤት ጋር በዓሉን በደስታ ለማሳለፍ ከሚጎዘጎዘው ለምለም ቀጤማ ጀምሮ እስከ ማዕድ ማድመቂያዎቹ ዳቦ፣ በግ፣ ዶሮና ልዩ ልዩ ቅመማ ቅመሞች የሚደረገው መሰናዶ በተለይም ደግሞ የአዲስ አበባ ገበያዎችን አማምቆታል። ሪፖርተር በአዲስ አበባ ሰፊ ግብይት ከሚከናወንባቸው ስፍራዎች አንዱ በሆነው የሾላ ገበያና በሸገር ከተማ ኮየ ፈጩ ባሉ አካባቢዎች ተገኝቶ ባደረገው ቅኝት የምርት አቅርቦቱ መጀመሩንና ሸማቹም ለበዓሉ የሚያስፈልጉትን ሸቀጦች ከወዲሁ ለመሸመት በገበያ ውስጥ መንቀሳቀስ መጀመሩን ተመልክቷል። በሾላ ገበያና በኮየ ፈጮ አካባቢ ያለውን የወቅቱን የገበያ ሁኔታ ስንመለከት በአንዳንድ ምርቶች ላይ ከአምናው የትንሣኤ ወቅት ጋር ሲነጻጸር የሚታይ የዋጋ ልዩነት አለ። ለምሳሌ በሾላ ገበያ ቀይ ሽንኩርት በኪሎ ከ70 ብር ጀምሮ እየተሸጠ ሲሆን ይህ ባለፈው ዓመት በተመሳሳይ ወቅት ከነበረው ከ40 እስከ 50 ብር ጋር ሲነጻጸር የ20 ብር ገደማ ጭማሪ አሳይቷል። የዶሮ ገበያን ስንመለከት ከ1600 እስከ 2500 ብር ዋጋ እየተጠራበት ሲሆን በኮየ ፈጫ አካባቢ ደግሞ የሀበሻ እንቁላል በ25 ብር፣ የፈረንጅ እንቁላል በ20 ብር፣ ቡና በኪሎ ከ1300 እስከ 1800 ብር እንዲሁም 5 ሊትር የኦማር ዘይት በ2350 ብር እየተሸጠ ይገኛል። የቅቤ ገበያን ስንመለከትም ለጋ ቅቤ በኪሎ 2000 ብር እንዲሁም መካከለኛ ቅቤ 1800 ብር እየተገበያየ ነው። በገበያ ውስጥ የምርት አቅርቦት አለ። ገና አቅርቦቱ ይበልጥ እንደሚጨምር ነጋዴዎች ተናግረዋል። በሁሉም አካባቢዎች ያለው የገበያ ሁኔታ በአብዛኛው ተመሳሳይ ሲሆን በዓሉ ሲቀርብ ምናልባትም አሁን ካለበት ሊጨምር ወይም ሊቀንስ እንደሚችልም ግምታቸውን አስቀምጠዋል። የበሬ የበግና የፍየል ዋጋን ለመናገር በዓሉ አንድ ቀን ሲቀረው እንደሚሻል ነጋዴዎች ተናግረዋል። የበዓል ወቅትን ተከትሎ የሚመጣን የዋጋ ንረትና የአቅርቦት እጥረት ለመከላከል የአዲስ አበባ ከተማ ንግድ ቢሮ ሰኞ መጋቢት 28 ቀን 2018 ዓመተ ምህረት በሰጠው መግለጫ ፍትሐዊና የተረጋጋ የግብይት ስርዓት እንዲኖር በቅንጅት እየተሰራ መሆኑን አስታውቋል። የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት በከተማዋ የሸቀጦች እጥረት እንዳይከሰት ከተለያዩ ክልሎች ጋር የገበያ ትስስር እየተፈጠረ ሲሆን ህብረተሰቡ ምርቶችን በተመጣጣኝ ዋጋ እንዲያገኝ በ246 የሰንበት ገበያዎችና በ2056 የህብረት ሥራ ማህበራት ሱቆች በኩል ሰፊ አቅርቦት እንዲኖር ተደርጓል ብለዋል። በተለይም የስጋ ምርትን በተመለከተ ህብረተሰቡ ሳይቸገር እንዲያገኝ በህብረት ሥራ ማህበራት በኩል 1 ኪሎ ስጋ በ650 ብር ብቻ እንዲቀርብ መወሰኑ በገበያው ላይ የሚታየውን ያልተገባ የዋጋ ጭማሪ ለመቆጣጠር ትልቅ እገዛ እንደሚያደርግ ታምኖበታል። በተጨማሪም የንግድ ቢሮ የንግድ ግብይት ማስፋፊያ ዳይሬክተሮች በመንግስት የገበያ ማዕከላት የሚቀርቡ የግብርና ምርቶች የዋጋ ተመን በዝርዝር ያወጣ ሲሆን በዚህም መሰረት ሁሉም የሰንበት ገበያዎች
አንደኛ ደረጃ ቀይ ሽንኩርት በኪሎ 65 ብር፣ ሁለተኛ ደረጃ ቀይ ሽንኩርት 65 ብር፣ ነጭ ሽንኩርት 155 ብር፣ አንደኛ ደረጃ ቲማቲም 35 ብር፣ ድንች 45 ብር፣ ካሮት 55 ብር እንዲሁም ቃሪያ በኪሎ 100 ብር እየተሸጠ ይገኛል። በፍራፍሬ ረገድ ሙዝ 60 ብር፣ አቮካዶ ከ85 እስከ 100 ብር እንዲሁም ፓፓያ በኪሎ 45 ብር እየተሸጠ ይገኛል። ይህ በመንግስት ማዕከላት የቀረበው ዋጋ ከግል ሱቆችና ከመደበኛ ገበያዎች ጋር ሲነጻጸር ለሸማቹ እፎይታን የሚሰጥ ነው ተብሏል። ቢሮው ከዚህ የዋጋ ተመን በላይ በሚሸጡ ጥራት በሚያጎድሉና በሚዛን በሚያጭበረብሩ ነጋዴዎች ላይ ጥብቅ እርምጃ እንደሚወስድ ያስጠነቀቀ ሲሆን ለዚህም በሁሉም የገበያ ማዕከላትና ባዛሮች ላይ የሚቆጣጠር ልዩ ግብረ ኃይል ማሰማራቱን አረጋግጧል። ህብረተሰቡ የምርት እጥረት ሳይገጥመው በዓሉን በደስታ እንዲያከብር የሚያስችሉ የገበያ ማረጋጋት ስራዎች እስከ በዓሉ ዋዜማ ተጠናክረው እንደሚቀጥሉም ቢሮ አስታውቋል። ገበያውን ለማረጋጋትም ከ600 ሺህ በላይ ቁም እንስሳት ወደ ከተማዋ መግባታቸውን መክለዋል። ይህ በእንዲህ ያለ የምግብና መድኃኒት ባለስልጣን የበዓል ሸመታን በተመለከተ አስቸኳይ ማስጠንቀቂያ ወጣም። የአዲስ አበባ ከተማ አስተዳደር ህብረተሰቡ የትንሣኤ በዓልን ምክንያት በማድረግ በብዛት ለገበያ የሚቀርቡ ምግቦች ላይ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። ባለፉት 9 ወራት በመደበኛና በዘመቻ በተደረገ ክትትል በምግብና ጤና ነክ ዘርፍ በ21361 ተቋማት፣ በ4105 ጤና ነክ ተቋማት እንዲሁም በ1293 የመድኃኒት ችርቻሮ ድርጅቶች ላይ ፍተሻ ማድረጉን የባለስልጣኑ ቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ አንጋ ኢርቀታ ተናግረዋል። ከስታንዳርድ በታች ሆነው በተገኙ 1230 የምግብ ተቋማት፣ 187 የጤና ተቋማትና 68 የመድኃኒት ተቋማት እንዲሁም 4 የጤና ባለሙያዎች ላይ አስተዳደራዊ እርምጃ መወሰዱን አስታውቀዋል። በተጨማሪም በ25485 ተቋማት ላይ የትንበሆ ቁጥጥር በማድረግና በ1366 የመንግስትና የግል ጤና ተቋማት ላይ ክትትል በማድረግ በአጠቃላይ ከ123 ሚሊዮን ብር በላይ 73.3 ሚሊዮን ብር የምግብ፣ 39.6 ሚሊዮን ብር የመድኃኒትና 5.9 ሚሊዮን ብር የትንበሆ ውጤቶች ግምታዊ ዋጋ ያላቸውና ለጤና አደገኛ የሆኑ ምርቶችን ከገበያ እንዲወገዱ መደረጉን አቶ አንጋ ተናግረዋል። ከትንሣኤ በዓል ጋር ተያይዘው ህብረተሰቡ በበዓላት ወቅት በብዛት የሚሸምታቸውን እንደ ዘይት፣ ቅቤ፣ ማርና መሰል የምግብ ምርቶችን ሲገዛ ከፍተኛ ጥንቃቄ እንዲያደርግ የጠቆሙት አቶ አንጋም በተለይም ምግብን ከባዕድ ነገር ጋር የመቀላቀል ህገወጥ እርድ የመፈጸምና ምንጫቸው ያልታወቁ ምርቶችን ለገበያ የማቅረብ ዝንባሌዎች ስለሚስተዋሉ ህብረተሰቡ የምርቶቹን ደህንነትና የመጠቀሚያ ጊዜ በሚገባ ሊፈትሽ እንደሚገባ አሳስበዋል። የበሬና የበግ ስጋ በህገ ወጥ መንገድ እርድ ስለሚፈጸም ለጤና እጅግ አስቸጋሪ ሊሆን ይችላል። የዶሮ ስጋ ደግሞ ከሱፐርማርኬት ወይም በአጠቃላይ የተበለተ ዶሮ ህብረተሰቡ ሲገዛ በደንብ ጥንቃቄ ማድረግ አለበት ተብሏል። እንዲሁም ህብረተሰቡ እንቁላል፣ ዘይት፣ ቅቤ፣ ማር ሲገዛ ጥንቃቄ ማድረግ እንዳለበትም የምግብና መድኃኒት ባለስልጣን አሳስበዋል። የንግዱ ማህበረሰብም ከትርፍ ይልቅ ለሰው ልጅ ህይወት ቅድሚያ በመስጠትና የራስ ቁጥጥር ባህልን በማዳበር ለህግና ለስነ ምግባር ተገዢ እንዲሆን ያስገነዘበው ባለስልጣኑ ማንኛውም ጤናን አደጋ ላይ የሚጥል ህገወጥ ተግባር ሲያጋጥም ለሚመለከተው አካል ጥቆማ በመስጠት ከባለስልጣኑ ጋር በጋራ እንዲሰራ ጥሪውን አስተላልፈዋል።